ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 4 ጉንጉን አንደኛው አዳራሽ ውስጥ እነ እርማይ ቀሬ ምሳቸውን በልተው ጠላቸውን ሲጠጡ ሌላው አዳራሽ ውስጥ ደግሞ ወይዘሮ እልፊ ከንዱና የቀጠሩት ነፍሰ ገዳይ ደባቸውን ይጎነጉናሉ። ሁሉም የየራሱን ኑሮ ለማቃናት አንዱ የሌላውን ሕይወት ዘርጥጦ የመጣልና ምሰሶ የመቅበር ግዴታ ያለበት ይመስል በየቦታው ይራኮታል። ዛሬ መቼም አፉን ከፍቶ ወሬውን ሲቅም አይተኸዋል። እንዲህ አንጀቴን እንዳደበነው ካላደበንኩትኝማ ከሞቱት እኩል ነኝ አሉ ወይዘሮ እልፊ ከንዱ ምኞታቸው ሲሳካ እየታያቸው። አዳራሹ ውስጥ ማንም ልብ በማይለው ሁኔታና ይህ ሰው ማን ነው በማያሰኝ መስተንግዶ ሽፍታ ይጋብዛሉ። ተጨማሪ ጭካኔ ቢሰጡት ደስ ባላቸው ነበር። ለያህ አታስቡ፣ እንዲያው ምንስ ቢሆን ለዚህ ለቀላል ጉዳይ ታልሆንሁ እቀራለሁ። ቀደም ብለው ልከውብኝማ ቢሆን ወይ ነዶ ደሞ ይሄን ያህል ሙያ እዚሁ መቃጠል መንደዲ ይሄን መሳዩን ብልጠት ከየት አባት ያውቅበት? አረ ለዚሁም በአፈሳ ብርታት ነው። በዛሬው ጊዜ እንዲህ ያለውን ብርቱ ጉዳይ ማንን አምነው ያዋዩታል? እሱ አፈራራጁ የላይኛው ጌታ እስቲፈርድና ያደረገውን እስቲያደርግ ሆድ ይፍጀው ነው አሉ ለባለቤታቸው ከተሰራው ወጥ በነጭ ጤፍ እንጀራ እየጋበዙ። እሱ ነኩን ነው ለማንም የሚነገር አይደል፣ ከዘመድም እኮ አይነት አለው አለ አሽበል ብሎ እየጎረሰ። እኔስ ስንትና ስንት ሰው እያለኝ ማዶል አንተን የሁለት ቀን ውሎ መንገድ ማልፋቴ። አንዳንዴ እኮ የገዛ ዘመድም ቢሆን ምቀኛ ነው። አንዱን ትተን አንዱን ሆነ ዛሬ ማምሻውን አለያም ነገ በሌሊት መሄድ አይቀርም አሉ ሁኔታውን ለማጠናከር። ምን ነው ነግሬው እክሉ እክሌ ነው የትም ቢሆን አያመልጠኝ ብየው። አይ ያላወቀ የዋዛ ሰው መስሏል። ክፉ ወረንጦ ነው፣ ጠንቁ ነው። እንኳንም ማያውን የገዛ ጥላውንም ይጠራጠራል። ገልመጥ ማለት ያበዛል። የሰው ነፍስ አልፎበት የለ ሁሌ እንደባነነ ነው። እሱም ተንግዲህ አስሪ አይባነን። አንቱ ማንጀቱ እንዳረረ አይቀር። እኔ ገላገላችኋለሁ። አይ ይሆናል ብለህ ነው? የሚሆንም አይመስለኝ። ዘመድ ያስደርሳል የኔ ነገር። እውነት የሱን ነገር ካሳየኝማ አሉ እየሰጉ። ባንተዋወቅ ነው ሜቴ። ጉንፋን ቢያቆሩት ወረርሽኝ ይሆናል አሉ። ደሞ በእንዲህ ያለው ክፉ ሰው ኩነን የሚያለ በአንዲት ጥይት ጅብ የቦተረፋት አህያ ያስመስሏለሁ። እስቲ እንግዲህ ጊዮርጊስ ያውቃል። ደሞ እኮ ያደር ታስበው እዚያ ባላገሮቹ ነድመው ገደሉት። ሌላ ምን ይባላል? እንዲህ ተቋስለን እስተመቼ? ኋላስ እኔስ ደስ ያለኝ ምኑ መሰሉ? በሁለት ጥይት መስቀሉ ላይ ብሎ በዚያው ሸርተት ነው። ወይዘሮ እልፊ ከንዱ ገበታውን ገለል አደረጉና እንግዲህ የሆነው እስቲሆን ውሎ እዚያው ገንደ ውሃ መሆኑ ነው። ለማንኛቸውም ጠንቀቅ እያልክ ምኑን እነግርሃለሁ ያው ታውቃለህ አሉ ድምጻቸው እየሰለለ። ግድ የለሁም ብየዋለሁ፣ አደራት ይበዛ ደግም አይደል ብሎ ጠላውን ሲጨልጥ ቶሎ ሞሉለት። አዳፋው ጨርቁና የቦታው ጨለም ማለት የሰውየውን መልክና ሁኔታ ከሩቁ መለየት ያስቸግራል። በሉ እንግዲህ ባያችሁ በመጣሁባት በኩል ልሂድ ሜቴ። ከዛ ከተባባልነውም ላይ ጥቂት አየት ታረጉልኛለሁ። የቀረውን ደሞ የልብህት ይፈጠር። አየኔ ነገር ምን ያህል ብሎ እንደነገረኝም ረስቻለሁ። ምን ቀልብ ነበረኝ መክረሚያውን። ያንቱ ነገር ሆኖብኝ ነው። በእንዲህ ያለው የሚሰራም ስራ አይደል። አፈሳ ያን ያክል አገር ቆርጦ ስለመጣ የሱ ድካም ታይቶኝ ነው። እግሬንም አላነሳ ነበር። ባይሆን ደሞ እጅሁ የረጠበ ዕለት ትክሱኛለሁ። አሁን ገሚሱን 20ውን ስጡኝ፣ ለዚያውም አንቱ ሆነውብኝ ነው አለ ኮራ ብሎ። ይሁን፣ አረ ይሁን፣ ምን አባቱ አሁን ለጊዜው በእጄ ላይ ያስከውትም
እህልም አፈሳ ጋር ከትቻለሁ። ፍየል ወይም አሉኝ ይሁን አሉ ምሬቱ በከበደ ስሜት። የሚከፍሉት ምን ያህል እንደሆነ አውቀው በቅድሚያ ያዘጋጁት ቢሆንም ገንዘብ የሚያመጡ ለመምሰል በኋላ በር ወጥተው ሄዱ። እግረ መንገዳቸውን አካባቢውንም ቃኝተው በዋናው በር ተመለሱና ገንዘቡን ሲሰጡት የልባቸው ምት ጨምሮ ሁለመናቸው ተንቀጠቀጠ። ሰውየውን ማንም ነገሬ ሳይለው ወጥቶ ሄደ። ብዙ ጊዜ ዘር የቸገረው ገበሬ ቀኛማችን ያስቆጣ ወይም ያስቀየመ ተጋዥ እነ እርማይ ቀሬ የበደሉት አቤት ባይ ወይም አበድሩኝ ሊል የሚመጣ ዘመድ ሴትዮዋን ብቻ አነጋግሮ በዚያው ስለሚሄድ ከአንዳንዱ በስተቀር አብዛኛው እንደ ዘበት ገብቶ ልብ ሳይባል ይወጣል። አረጋሽና ሸዋርካብሽም የሴትዮዋን ፊትና ሁኔታ አይቶ መራቅና መቅረቡን ያውቁበታል። ጉዳዩ ተራ ወሬ ከሆነ እንደ ልብ ወጣ ገባ ቢሉ የሚቆጣቸው የለም። ነገር ግን ምስጢር ያለበት ከመሰላቸው እንግዲህ እኮ እናንተ ሰው አታስወሩም፣ ቤቴን ጥዬ ወዴት አባቴ ልሂድላችሁ? ምንድነው ይሄን ያክል ተወዲያ ወዲህ ማደዝደዝቴ? ስለሚባሉ ሴቶቹ የሚታዘዙትን ታዘው ከአካባቢው ይርቃሉ። ጉዳዩ ከቀኝ አዝማች የሚደበቅ ከሆነም ወሬው እንዳይሰማና ሁኔታው እንዳይታይ አረጋሽን ባንዳች ሰበብ ራቅ ወዳለ ቦታ ይልኳታል ወይም ወደ ቤት የማያስገባ ሥራ ያዟታል። ወይዘሮ እልፊከንዱ የሽፍታውን ቁርጠኝነት እንዳረጋገጡና የጉዳዩን መወጠን እንደተረዱ ወደ ጓሮ ዞረው የከላይ ተራራን እያዩ አይ አንተ የሳራምባው ጊዮርጊስ እውነትም የለህማ፣ እውነትም ጠበል ጠዲቅህን አድርጌ ጥዋህን አልጨበጥኩማ አሉ። መንፈሳቸው በቤተ ክርስቲያኑ ዙሪያ እያንዣበበ ወደ ቆርቆሮ ቤት ሲገቡ ቀኛዝማች ከአዲስ አበባ ያመጡላቸውን የቅዱስ ጊዮርጊስ ምስል እንባባ ቆረዘዘ አይን እያዩ ይህችን አንድ ፍሬዋን ልጅ ማዳንህ እውነት አለ። በምን ኃጢአቷ ምን በበደለች? ይህኛው ግን ካዲያን ነው ብለው የሚያስገድልላቸውን ሰው በአይነ ህሊናቸው አዩት። ጥላቻቸው ገነፈለ። ምናልባት ሕይወቱ ሊቆይ የሚችለው 2 ቢበዛ 3 ቀን ያህል መሆኑን ሲያሰላስሉ ደግሞ ደስ አላቸው። ግቢያቸው ውስጥ ልክ የለሽ መርዶዋን እሳቸው ግን የምስራቹን ሰምተው የሷ ፀሐይ ጠልቃ የእሳቸው ስትወጣ ይታያቸውና ልባቸው በተስፋ ይረካል። ምንዳዬ ከትንሹ ልጁ ጋር ካጥር ውጭ ተቀምጦ የአካባቢውን አገር ምድር አሻግሮና አሽቆልቁሎ ይመለከት ነበር። ረባዳው ሜዳና ሸንተራራማው ኮረብታ በጥቅምት አዝመራና ልምላሜ ተውቧል። እጽዋቱን ከያቅጣጫው እየተፈራረቀ የሚመጣው ነፋስ በተለዋዋጭ ፍጥነት ሲያመሳቸው ጎንበስ ቀና ዘለስ ቀለስ ሲሉ ነፋስ ፈጠር የየብስ ማዕበል ይታያል። ሰማዩ ላይ አልፎ አልፎ የሚያንዣብቡት የደሃ ገበሬ ክምር የሚያካክሉ ትናንሽ ነጫጭ ደመናዎች ፀሐይዋን በመጋረድ በአዝመራው ላይ ሲያጠሉበት ሐመልማላዊ ውበቱ በልኩ የፈገገች ቀይ ዳማ ወጣት ይመስላል። ምንዳዬ እንዲህ ብቻውን ሲሆን ያች ዙሪያዋን በተራሮች ተከባ ተዳፋታማ ቦታ ላይ ውሃዋን የምታንቦለቡለውን የትውልድ መንደሩ ዞናምባ ትናፍቀዋለች። አንቃር ውቢት ሚካኤል ሲሄድና ወደ ማጀቴ ሲላክ የመንደሯን ዙሪያ ትላልቅ ተራሮችና ተረተራማ ኮረብታዎች ያያቸዋል። ትዝታዋ ገዝፎ ትርኢቷ ይናፍቀዋል። ጭኑ ላይ ያስቀመጠው ልጁም ሆነ የአካባቢው የተፈጥሮ ውበት በውስጡ ያለውን ውጣ ውረድ ሊያቃልሉለት አልቻሉ። ሕይወቱ በመከራ ባዝናለች። እንደ መጫኛ ለፍቶ እንደ መጀደደረው እጅና እግሩ ያኗኗሩ ማስረጃ ነው። ጤፍ አምርቶ ማሽላ፣ ሙክት አስብቶ ዶኬ መብላት፣
የእሱና የቢጤዎቹ ድርሻ ሆኗል። ምድረ አፈር አይነካሽ በሱ የላብ ውጤት ልብስ እያማረጡ ሐር ሲጎናጸፉ፣ እሱ ግን ከጉልበቱ ዝቅ የማትል ሽክሽክ ካኪ ይለብሳል። ሚስቱም የቀን ልብሷን ለሌሊት ድራቢዎች እያደረገች ከሱ የባሰ ኑሮ ትገፋለች። የነቀኛዝማች ቢጤዎቹ ከስር ከጀመሩ እሷን ከላይ ከወረዱ እሱን እየረገጡና እየደፈጠጡ ሽቅብ ቁልቁል ሲሉ የኑሮ እንቅፋትና ክብደት በተቀራራቢ ሁኔታ ይገዘግዛቸዋል። እንደነዚህ አይነቶቹ ሕይወቶች እንዲጋጡ መፋፋም፣ እንዲጠቅሙ መንገላታት ስላለባቸው የነቀኛዝማችን ኑሮ እያረሰረሰ ለማቆየት ከራሳቸው ዕድሜ ላይ እየቆነጠሩ ይሰጣሉ። ኃይልና ሕሊናቸውም ይሟሽሻል። የሟሸሸ ሕሊና ደግሞ ቶሎ አይቶ ቶሎ አይገነዘብም። ፀሐይ እንደ ዝንት ዓለም አመሏ የቀዘቀዘች መስላ ስታሽቆለቁል የደመናው ብዛትና መጠን እየጨመረ ቅርጽና መልኩ በፍጥነት ሲለዋወጥ የገጸ ምድሩም ውበት ይለዋወጣል። ምንዳዬ ከተለያየ ሐሳብ ጋር ግብ ግብ በመግጠሙ ይህን ለውጥም ይሁን በአካባቢው የሚንጫጩትን አዕዋፍ ልብም አላላቸው። ወደ ቤት ልግባ ብሎ ሳያስብ እንዲያው በዘልማድ ልጁን ይዞ ወደ ቤት ገባ። ልክ የለሽ ድስት ጥዳለች። ገና ቁጭ ከማለቱ የባቄላ አሹቅ በጣባ አቀረበችለትና የት ኖረሃል ልጄ? ምን ነው ይህ ስሬ? እስቲ ሙች በለኝ። ፈልገን አጣ ነው የሚሉት ይኸው ቅርብህ እያለህ ነው። ማን ነው የፈለገኝ? ሌላማ ማ ይፈልጋል? እሳቸው አስፈልገው ነበር። ፈልግ ያጣሁት ባው ማን ነው ልጄ? አያንተ ነገር ቀላማጅ ጠፋ መሰለህ? ብቅ ብለው ምንዳ ቢሉ ሰማቸው ነበር። ምንም ያክል አራኩ እኮ የዋናት የከለለችኝ። የምቀኝነት ብለውት ነው የሌላ መሰለህ? እያለች ንግግሯን ሳትጨርስ አሻጋሪ ቀጠን ያለች የክትክታ ዱላውን እያወዛወዘ እንዴት ዋልሽ እማመይ ብሎ ገባ። እንዴት ዋልክ? ደህና ዋልክ ሽታዬ ብላ በዳለቻው ጭስ ውስጥ ፈገግ አለች። ወደ አባቱ ጠጋ አለና ትገባ እኮ አላየሁም ነበር አባበይ ብሎ ተቀመጠ። ካሹቁ ዘግኖ ሰጠውና ጣባውን አስጠጋለት። እስኪ ደርሼ ልምጣ ልኬ ለፋይዳ የለሹ ሁሉ ዋሾ በዛ ብሎ ወጣ። እማመይ ሽታዬ ያችን በእደም የነገርሽኝን ተረት ዛሬም ትነግሪኛለሽ ሲላት ልኬለሽ ድምፅ በመስማቷ ብቅ አለች። ከበሩ ገለል ብለው ባልሽ የለም እንዴ አሏት ወይዘሮ እልፊ ከንዱ። ሲያስፈልጉ ነበር ብየው እኮ ወደ እልፍኝ ሄዷል። አላዩትም እንዴ? እኔቴ አላየሁትም። በጓሮ በኩል ሄዶ ይሆናል። ሴቶቹ ያለኔ አይሆንላቸው። ወጣ ያልኩ እንደው ማድፋፋቱ ነው። አሁንስ ነፈርኩ። እኔማ ስለ ነገ ውለው ነግሮሽ እንደው ብዬ ነው። ኧረ እሱቴ አልነገረኝም። እሱስ ቢሆን መቻ አዋል እንደው ምናልባት ማጀት የብቅል እንደው ብዬ ነበር። ለምን አይጠይቁትም? እዛው እናንተ ጋር እኮ ነው አለች እጇን ወደ ኋላ አጣፍታ። እዚያማ ተሆነ ጠይቀዋለሁ። ገና ያልገባ መስሎኝ ነበር። አንቺስ እንዴት ነሽ? እኛ ስራው ሊገለን ነው። ያውም ያ ሁሉ ሴት እየተጋፋ ተወዲያ ተወዲያ ያረጠርጣሉ አይሰሩ። አንቺስ እንቁን አዘጋጀሽለት? እሰው አገር እኮ እንካስቲ እችን አፋር ግም ይለው የለም አሏት በአሽሟጣጭ ሁኔታ። የቱን ስንቅ አለች ቀልቧ በርግጎና ሐሳቧ ተማቶ። አሻጋሪ ከናቱ ጀርባ መዝጊያው ላይ ተለጥፎ ያዳምጣል። ሴትዮዋ ስለሚቆጡት አይወዳቸውም። ምን ነው ስታምሽና ስትገፊ ነበር አላሉም እንዴ? ለምኑ ነው ድብብኡ? ያልሰማው መስሎሽ ነው? እሚሆንም አልመስልሽ እያለኝ ለሰው መናገሩን ጠላውቴ። ለነገሩማ ድንገት ተነስ ያሉት እንደው ብዬ። ታዲያ ምን አሳበለሽ? አሁን እኔ የማላውና የማልሰማው ነገር አለና ነው? አይ ጉድቴ ብዙ ነው ጉዱ።
ልኬለሽ አቀርቅራ ዝም አለች። ህሊናዋ ኩምትር ብሎ ሐሳቧ ሁሉ ተበተነ። ምን ታረጉ? ሳራም ባምሳውን ማጀት የራቱን እያለ ያረጥርጢ እኔ ነኝ እጁን ስቤ ለዚህ ሁሉ ያበቃሁት። እኔማ ሰው አይወጣልኝ። አንዲት ጥብቆ ቢጤ ጥለውለታል መሰል ጣጣችንን አየን። የዝንጀሮ ጎፈሬ የአንበሳ ጎፈር አይሆንም አሉ ደብተራ ዘነበ። ማሰላሰል ነው ደጉ። ትላንትንም ማየት ነው። እንዲያው አፍንጫ ሰቅሎ ቢኮፈሱት ምን ፋይዳ አለው? ልኬለሽ ዝም አለች። በጣም ተገረመች። ዛሬ ስለየላቸው ያበጠው ይፈንዳ ብለው ነው መሰል። ደሞ ከመቼ ወዲህ ነው እሱን ማጀት የልላክ የሚሉት? ይህችኑ በሰበቡ ልናገር ብለው ነው አለች በሆዷ። እዚያው እንደቆመች ጥለዋት ሄዱ። አካሄዳቸው ምንዳዬ መቼ ወደ ማጀቴ እንደሚሄድ አውቀው ለነፍስ ገበያቸው መልእክት ለመላክ ነበር። ረዘም ላለ ጊዜ እዚያው ቆመች። ላይን ባይዝም ውር አለ። ወደ ቤት ስትገባ እሳቱ ጠፍቶ የረመጡ ውጋጋን የምድጃውን ዙሪያ የንጋት አድማስ አስመስሎታል። ላምባዋ ሊያልቅ የተቃረበውን ኩራዝ ለራት መብሊያ አኑራ ጭራሮዋን አያያዘች። እማመይ አላት አሻጋሪ በተለዋዋጭ የእሳት ብርሃን እያያት። ሽታዬ ተመልሰው ይመጣሉ እንዴ እማማ? አላት በፍርሃት። መምጫቸው ይሰበር አይመጡም። ሰምታችኋል እንዴ? ሁሉንም አልሰማቸው። ኑ ሄዱ ነው እንደሚሉን አለ መንፈሱ ተረብሾ። ልኬለሽ ከፍና ዝቅ ደመቅ ደብዘዝ በሚለው ትንሽ ነበልባል ላይ አፈጠጠች። አያት ሀገር አንጾኪያ እንሄዳለን አላልሽም ነበር? እንሂድ። አልመለሰችለትም። ትንሹ ልጇ አሮጌ ቀሚሷን ደርቦ መደቡ ላይ ተኝቷል። ቀኛዝማች በርስት ጠባቂና ሰዋቂዎቻቸው በኩል በያሜተኛው አፍ ተቃርሞ የመጣላቸውን አሉባልታና ወሬ ስራዬ ብለው ከሰሙ በኋላ ሁሉንም እንደ ሁኔታው ለመወሰንና ለመገሰጽ ወደ ሳፍራና ደጉቼ ከሄዱ ውለው አድረዋል። የሰውየው ድንገት ተነስቶ መሄድ በወይዘሮ እልፊከንዱ እቅድ ላይ ደንቃራ ከመፍጠሩም በላይ መንፈሳቸውን በብስጭት አናጋው። በተለይም የምንዳዬ አብሮ መሄድ ህሊናቸውን አመሰው። ፈጥነው ቢመለሱ ወይም ባይሄዱ ኖሮ ገንዳ ውሃ ጢሻ ውስጥ ያጠመዱት ወጥመድና ያነጣጠሩት ጥይት የተመኙትን አከናውኖ አንጀታቸውን ያርሰው ነበር። ወይ ነዶ አሉ እልፍኛቸው ውስጥ እየተንቆራጠጡ። እስካሁን ደና ቁርጡ ለይቶ ይሄን የኔ ሻሸ ስር እንክብክብ ቅቤን ለጉጄ ያቺ መናጢያ መዳም ሚስቱ ደግሞ ጠጉሯን ነጥታ ማቋን ታጥቃ ነበር። አፈር ገባታለሁ ያሰብኳት እንደው አትቀር። እንዲህ እንደውር ቁንጢጥ የቋጨንማ ካላሳረርኩት ሰውም አይደለሁ ብለው ለዚያው ለሳራምባው ጊዮርጊስ ተጨማሪ ስለተሳሉ ቀኛዝማች ከሄዱበት እንደተመለሱ ውስጡን በተስፋ ተቅበጥብጠው የፈነደቁት ሚስትየዋ ነበሩ። ምንዳዬን ልኬለሽና ልጆቹ አንተ ከሄድክ ማናለን በሚል ልባዊ ፍቅር ወደ ትንሿ ጎጆ ሲጎትቱት ቀኛዝማችም እንደ ሎሌነቱ ሳይሆን እንደ ምስጢረኛ ጓደኛ ወደ ራሳቸው አቅጣጫ ይስቡታል። የወይዘሮ እልፊከንዱና የጣውንታቸው ግብግብም በአንድ በኩል ከሮ ቅናት በሚሰነዝረው ሰይፍ ሕይወቱ አደጋ አፋፍ ላይ ደርሳለች። ቀኛዝማች መልክዓ ማርያማቸውን ደግመውና ጸሎታቸውን አድርሰው ገና አረፍ ከማለታቸው መምሬ ተክለ ጊዮርጊስ በሰውየው በኩል ሳይታሰቡ በወይዘሮ እልፊከንዱ በኩል በጉጉት ሲጠበቁ ማለው ደረሱ። መስቀል ካሳለሟቸው በኋላ ከፊት ለፊታቸው መደብ ላይ አረፍ አሉ። የቄሱ ጥምጥም ለፀሐይ ሐሩር መከላከያ ዞር ዞር የተደረገች የቆለኛ ጨርቅ እንጂ
እንደሞላላቸው ቀሳውስት ከላይ ጠፍጠፍ ከስር ጠበብ ብላ በልቃቂት አይነት ቅርጽ የተስተካከለች አይደለችም። እንደ አብዛኞቹ የአካባቢው ቀሳውስት ኑሯቸው ከእጅ ወዳፍ የክት ልብስና የእርሻ በሬያቸው አንድ ወይም ጥንድ ጥቂት ፍየሎች ያላቸው ሲሆን በቅሎ ኑሯቸው አያውቅም። ከንስሐ ልጆቻቸው የሚያገኙት አንዳንድ ስጦታም ፋይዳ ሞልቶ ለአንድ ወር እንኳ አያጋድድም። የእርሻ መሬት ተርፏቸው ጉልማና መጋዞ ባይሰጡም በርትቶ ለሚሰራስ በቂ መሬት ነበራቸው። እሳቸው ግን በበዓላት ምክንያት በየቤተ ክርስቲያኑ ስለሚዞሩ እርሻቸው በሚገባ ስለማይታረስ ጎተራቸው በወጉ ሞልቶ አያውቅም። ጌታ ራሱ ጸጋ በረከቱን እየጨመረበት ነው። አሁን በእኔ አሰራር ይሄ ሁሉ ምርት ይመረታል ይላሉ በየዓመቱ። እንደ ቀኝ አዝማች ያሉት 3 እና 4 የንስሐ ልጆቻቸው አልፎ አልፎ ለአባትነታቸው ክብር ሲሉ በየዓመቱ በዛ ብሎ ከተመረተው የማሽላ አይነት 1 እና 2 ስልቻ ይልኩላቸዋል። በስጦታ በኩል ቀኝ አዝማች ይበልጣሉ። ሁለቱ አብሮ አደግና የእኩያ ያህል ከመሆናቸውም በላይ አባቶቻቸውም እንደነሱ የንስሐ አባትና ልጅ ነበሩ። ቄሱ ቅን፣ የዋህና ብዙ የማይናገሩ በሃይማኖታዊ ተግሳጽና ቁጣም እጅግም ሰው የማይጫኑ በተለይም ቀኝ አዝማችን እምብዛም የማይዳፈሩ ናቸው። በተጨማሪም የሰውየው ውለታ ሃይማኖታዊ ስልጣናቸውን እየተጋፋ አንደበታቸውን ያላለዋል። ቢሆንም ቀኝ አዝማች በጣም ያከብሯቸዋል። ስንትና ስንት የተራቀቁ ሊቃውንትና ካህናት እያሉ የገዛ ጸሎታቸውን እንኳ በወጉ የማያደርሱ የንስሐ አባት ምን ሊያደርጉላቸው ነው የሚለውን አሜታ የሰሙለት እንኳ እኔ እኮ ትምህርቱም መጻሕፍቱም አለኝ፣ ለሥርዓቱ ያህል ይበቁኛል፣ ይሄ የአባቶቻችን ማደራ ጭምር ነው፣ ዕውቀቱም ቢሆን ይበቃቸዋል፣ ጽድቅም ሆነ ኩነኔ በዓለም ላይ እያሉ በተሠራ በጎ ሥራ እንጂ በንስሐ አባት አይነት አይደለም። ሌሎቹም እኮ የመንግሥተ ሰማይን በር አስከፍተው አያስገቡም በማለት መልሰዋል። የመምሬ ተክለ ጊዮርጊስ ገብስማ ካኪ ሱሪ ባታቸውን እንቅ አድርጎ ቁርጭምጭሚታቸው ድረስ ይወርድና ከጉልበታቸው ጀምሮ ወደ ላይ ስፋቱ እያደር ስለሚጨምር መቀመጫቸው አካባቢ የተነፈሰ ወናፍ ይመስላል። ሲራመዱም ከወዲያ ወዲህ ይወናዘላል። ዘመድ ከአዲስ አበባ ይላከላቸው ባለ ዘለበት ሰፊ ቀበቶ ነባር ቀለሙ ጠፍቶ ጢስ የጠገበ የመጫኛ ቁራጭ መስሏል። በዘለበቱ መጥለፊያ እጥፋት ውስጥ ተባይ አይጠፋም። አብዛኛውን ጊዜ የሚሄዱት ባዶ እግራቸውን ሲሆን ራቅ ያለ ጉዞ ካልሆነ በስተቀር የጎማ ጫማ እንኳ አያደርጉም። ለዚያውም ለእሾህና ለእንቅፋት እንዲህ አይምሰላችሁ በማለት ምነው ዛሬ በማለዳ መጡ? ደህናም አይደሉ እንዴ? አሉ ቀኝ አዝማች። አይ ደህናስ ደህና ነኝ፣ የደህና ከሆነ ጥሩ ብለው ዝም አሉ። እርሶስ ነገሩ ሁሉ እየተጠናቀቀልዎ ነው? ይበረታሉ? አሉ የመጡበትን ጉዳይ ለመጀመር። ክብሩ ይስፋ፣ ሁሉም ነገር ተሳክቷል። ዕድሜ ለወገን፣ ዕድሜ ለዘመድ። አዎ ሰው ጥሩ ነው። ቢሆንም ይህ የማንም አይደል፣ የእግዚአብሔር ፈቃድ ነው። ሰው ስለረዳን ስለተሯሯጠ አይምሰልዎ። ሿሚም ሻሪም አምላክ ብቻ ነው። ሰው እኮ የፈቃዱ ማስፈጸሚያ ምክንያት ነው፣ ሌላ አይደለም። ቄሱ በምርጫው ውድድር መስቀል ባሳለሙና ለጠበል ጣዲቅ በተጠሩ ቁጥር ሲያመቻቸው በገሃድ አለበለዚያም በሹክታና በገለልታ አደራ ያላሉት አልነበረም። ዋናውማ እሱ ነው፣ ካለሱማ ምን አለን? አሉ ቀኝ አዝማች። ቢሆንም ካለ ሰው የሚሆን ነገር የለም። ለማንኛውም ጉዳይ ሰው ያስፈልጋል። ብዙ ተባዙ ብቻ አይደለም ያለን፣ እርዱ ተረዳዱም ብሏል። ምሰሶ ብቻውን ቤት አይሆንም። ሰው ተደጋግፎ ነው የሚኖረው። ለአዳም እንኳ ሔዋን የተፈጠረችለት ለሰው ሰው ስለሚያስፈልገው ነው አሉና
አጠፋው ይሆን በሚል የአክብሮት ስሜት አዩአቸው። ቄሱ ጉዳዩን ስላላጤኑት ዝም አሉ። ወይም የሮሙ ፍትህ ለየዋሃን ወይም ሮሙ ፍኖተ ለልቡባን ተብሏል አሉና ቢሆንም የገዛ ገንዘቦና ጥረቶም ጭምር ነው። አገሬውም ቢሆን ሆዱ እስከቻለለት በልቶ እምብርቱ እስኪገለበጥ ጠጥቶ ነው። እስቲ ተርሶ እጅ ያልበላ ማን አለ? በመጠቃቀም ነው። በዚህ በረዳቸው በሌላ ይጠግኑኛል እያለ ነው በማለት አንዱን ሐሳብ አጠቃለሉና እንግዲህ ለመቼ እያሰቡ ነው አሉ ወደ መጡበት ጉዳይ ለመግባት። ለማንኛውም ቀደም ብዬ መድረስ አለብኝ። ከእንግዲህ የቀረኝ ነገር የለም። አካሄዶ ታዲያ እንዴት ነው አሉ አራጣራውን እያዩ። እንዴት ሲሉኝ ምኑ አሉ ነገሩ ግር ብሏቸው። ቄሱ አጠር ያለች ጺማቸውን እያሻሹ መቼም በዚህ በዓለማዊውም ሆነ በመንፈሳዊው ጉዳይ በጣም ብዙ ነገር ያውቃሉ። ያጡታል እምለው ነገር የለኝም። ቢሆንም ከአንድ ፈጣሪ ሁሉ ዓለም በቀር ሥጋ ለባሽ የሆነ የአዳም ልጅ መሳቱና መሳሳቱ አይቀርም። ደግሞ ደጋግሞ ይሳሳታል። ፈጣሪያችን ግን ደግሞ ደጋግሞ ይቅር ባይ በመሆኑ ስንርቀው ቀርቦ ስንሸሸው ተከትሎ ይጠራናል። እንዘ ብዙኅ ሳህልከ ብሏል። ታዲያ ታግሶና አይቶ አልመከር አልመለስ ስንል ደግሞ የአምላክነቱን ኃይል ያሳየናል። ቶሎ መለስ ካልን በሩን ከፍቶና እጁን ዘርግቶ ይቀበለናል። እምቢ ካልንም በጥፋታችን መጠን ይቀጣናል። ይህን ሁሉ መናገሬ ያጡታል ብዬ አይደለም። አንዳንድ ጊዜ እኮ በሚያውቁ ሰዎች ይብሳል። እርሶም ስንትና ስንት ነገር እያወቁና ስንት ሕዝብ እያስተዳደሩ ቀላሉና የማይረባው ነገር እንቅፋት ይሆንቦታል። ዝሆንንም ያደናቅፈዋል ይባል የለ። እስቲ እንዲያው ለነገሩ ያክል አሁን እልፍኙ ውስጥ አዳልጦት የወደቀና ገበያ መሃል የወደቀ ሰው አንድ ነው አሉ ቀኛዝማችን በትህትና እየተመለከቱ። እንዴት አሉ ባልተለመደው የቄሱ ንግግር ተደንቀው። እንዴት ማለትማ ጥሩ። አንድ ሰው እገዛ እልፍኙ ውስጥ ቢወድቅ ከቤተሰቦቹ ሌላ ማንም አያየው። ገበያ መሃል የወደቀ እንደሁ ግን ወጪ ወራጁ ገበያተኛው ያየዋል። ቢስቁበት ምን ሊያደርጋቸው ይችላል? በባዳ ቢቆጡ በጨለማ ቢያፈጡ ነው። እቤት የተሰራ ነውር እቤት ይቀራል። ቤትና ቤተሰብ ገመና ይከታል። ደይ ለደይ የተፈጸመውን በምን ይከልሉታል? ተገሃስ እምኩይ ወግበር ሰናይ አሉ ከጉዳዩ ጋር የማይገጥመውን ካንዱ ጋር ጠቅሰው። ታዲያ የዚህ ቤት የስህተት ብንፈጽምና ጥፋታችን እዚያው ቤታችን የቀረ እንደሆነ ገበናችንን የውጭ ሰው አይሰማብንም። መሳቂያ መሳለቂያ አንሆንም። አሁን ይህን ሁሉ ነገር ያናገረኝ ሌላ ጉዳይ እንዳይመስሉ የዚሁ የእናንተው ቤት ሁኔታ ነው። ወይዘሮ እልፊ ከንዱ እያለች ሌላ ሴት መመኘት፣ ይህን የመሰለ ግርማ ሞገሱ ያማረ ቤት እያለ አይወርዱ ወረዳ ወርዶ እንዲህ በስተኋላ መበላሸት እንኳን ለርሶ ለማንም ተራሶ የሚገባ አይደለም። ሁሉም በአግባቡ ሲሆን ያምራል፣ ደስ ያሰኛል። አሁን እርሶ ከሊቀ መልአኩና ከሳጥናኤል የቱን ይመርጣሉ? ከማን ጋር ደስ ይሎታል ቢባሉ ምን መልስ ይሰጣሉ? ምን ነው ምን አልኮ እንዴት እንዲህ ብለው ይጠይቁኛል አሉ በመገረም። የቀድሞ መምሬ ተክለ ጊዮርጊስ አልመስል አሏቸው። ጎሽ አሉ ልባቸው እየረካና ህሊናቸው ባለመደው ረጅነት እየፈነደቀ። መልካም ብለዋል። ይህንን ያጡታል ብዬ አይደለም። ምንም ቢሆን ሎሚ እያለ እምቧይ አይመጠጥም፣ ንጹሕ እያለ አንፎርሻ አይጠጣም። እንዲህ እንደርሶ ያለ ያገር አውራ ስመ ሰባራ ሲሆን ጥሩ አይደለም። የተሰበረ ስምን ምን ያረጉታል? የውልቃትና የስብራት እንጂ የሰባራ ስም ወጌሻ የለውም። ይህ ሁሉ ደስታ የተገኘው በእርሶ ብርታት ብቻ ይምሰሎ።
በእሷም ወገኖች ጭምር ነው። አዙሮ ማየት ነው። አለያማ አፈርጥ ብላ አሳበጠች ያሉት ቢጤ ይሆናል። እሰራለሁ አሳምራለሁ ሲሉ የገዛ ቤትና ንብረቶን ማፈራረሶ ነው። ይሄ ዛሬ የሚያረተርተው ሁሉ ነገ እንዲህ ሆኑ ይባል ብቅና ዝቅ አድርጎ ማየቱም አይቀር ነው። እሷም እግዚአብሔር ይባርካት፣ ስንትና ስንት ሰው ሞልቶላት ሌላ ጋር አልሄደችም። አንዳንዷ ብትሆን አገር ይያዝልኝ ነበር የምትለው። ለሁለታችሁ ከኔ ወዲያ ማንም አይመጣ፣ ከንቱ ነገር ነው። እኔ ቀደም ብዬ ነገሩን አውቄዋለሁ። ሰምቶ እንዳልሰማ ዝም ያልኩት ከዛሬ ከነገ ይተውታል፣ ይመለሳሉ፣ ቃለ እግዚአብሔርን ይፈራሉ፣ ያከብራሉ በማለት ነበር። በዕድሎ ንስሐ መግባት የተገባ ነው። ሰው የገዛ ላሙን ትቶ የጫካ ከርከሮ አይነዳ። እንዲህ አብራችሁ እንደኖራችሁ እንዲቹ ተያይዛችሁ ሂዱ። ድፍን ገምዛ ቢሰማ ድፍን ሳራምባና ማጀቴ ቢስቅ ምንድነው ጥቅሙ? እንዲህ ተባባሉ ነው ትርፉ። በማጀቴዋ ሴትዮ የተነሳ ከሚስታቸው ጋር ተበጣበጡ መባዱስ የምንዮሽ ይባላል? ሲያረጁ አምባር ዋጁ መሆኑ እኮ ነው። ይህን ጉዳይ ሰው እንዲሰማው አያስፈልግም በማለት አገር ምድሩ ያወቀውን አሜተኛና አሉባልተኛ አኝኮና አላምጦ የተፋውን ኮረብታ የሚያህል ግብግብ በአንድ ማለዳ ምክርና ተግሳጽ ለማቃለል ተነሱ። ልባቸው ግን ተሸበረ። ቀኛዝማች በሰውየው ድፍረት ተገርመው የዛሬውስ ተአምር ነው አሉ በልባቸው። እኮ ምን አጠፋው? ጥፋቱን የሚያውቅ ሰው ምን አጠፋው አይልም። ታዲያ ምን ልበል? ጥፋቴን እኮ አላወቅኩትም። አይሄ ይህች ለምንድን ነው መታሰሯ? አሉ ማተባቸውን እየጎተቱ። ሃይማኖት ነች፣ እምነት ነች፣ መቻጡትና ቀኛዝማች አደፈጡ። የልጆቹ እናት ክፉና ደጉን አብራ ያሳለፈች እያለች አዲስ አበባ ድረስ ሌላ ሴት ይዞ መሄድ ተገቢ ሥራ ነው ወይ? አይደለም፣ አይደለም። ጉዳዩን እያወቁት ባያታክቱኝ ምን አለ? ይትዘሙ መባሉስ ለምን ሆነና? ምስጢሩን እንደው ከኔ ይበልጥ ያውቁታል። ቀኛዝማች ተንኮሉ እንደተጋለጠበት ሰው ደነገጡ። ምስጢራቸው በየት በኩል እንደሚያፈተልክ ግራ ገባቸው። በአንድ አፍታ ብዙ አሰቡ፣ ብዙ ጠረጠሩ። ወዲያው መለስ አሉና ይህን ያሉባልታውንና የአሜተኞቹን ወሬ ተዉትና ቤትና ንብረቱስ አሉ ኮስተር ብለው። የቱ ቤትና ንብረት? የቱን ትቼ የቱን ልንገሮት? ለእርሶ ምኑን እነግሮታለሁ? ምን የማያውቁት ነገር አለ? ኧረ ወዴትና ወዴት? ከተናገሩ አይቀር ከልብ ነው። የምን ድብብቆሽ ነው? ዛሬስ እኔንም አፍ አስወጡኝ። ለሁሉም ኃላፊ ተደርጎለታል ሰምቻለሁ። ያልሰማሁ እንዳይመስሉ። ጽንቱንም ቢሆን ነበረው። በእኛ በሰዎች ፊት እንጂ በአምላክ ፊት እኮ አይዋሽም። አውቆ ላጥፋ ያለ ሰው እኮ አይጣል ነው፣ አይገባም ብለው ራሳቸውን ነቀነቁ። የተለፋበት ሁሉ መና ይቅር፣ ማንም እንዳሻው ይጫወትበት ማለት ሆነው። እንኳን ሄደንላቸው እዚህ እያለንም አልተቻሉ አሉ ቆጣ ብለው። አይሆንም፣ አይሆንም። እኔ ለእንዲህ ያለው ጆሮም የለኝ። ሰው ማለት የሚመክሩትን መልካም ነገር የሚሰማ ሰው ነው። ዕውቀትም ቢሆን ልክ አለው። ቤት ንብረታችሁ ጠባቂ አላጣም። ምን ጠፍቶ? ሊቀ መላእኩንም ማስቀየም አይገባ። ሰው ከምድርና ከሰማይ ወዳጁ ጋር በፍሬ ከርስኪ ነገር መጣላት የለበትም። እሷም እኮ አልቅሳ ከነገረችው ምንድነው ነገሩ ማለቱ አይቀርም። ፍርድ ከጠየቁት አያዳላም። ጠበጻዲቁም ሆነ ድግሱ የሁለታችሁም ነው። ተቀይሞ ፊቱን ያዞረለት ወዴት ይገባል? ደህና ሰው እንኳ ካኮረፈ ይጎዳል። እኔም በእሱ ተማምኘን የመጣሁት ብለው ሰውየውን ከሚካኤል ጋር አጋፍጠው ብድግ አሉ። ቀኛዝማችም ሳያስቡት ድንገት ቆሙ።
እኔንም በአምላክ ፊት ተከሳሽና ተወቃሽ አድርገውኛል። ቀላቢ ማስቀመጥ ዛሬ በሳቸው የተጀመረ አይደለም እያልኩ ሰምቼ እንዳልሰማው ነገሩን ችላ አልኩት። ዝም ማለት የሚገባም አልነበር። እስቲ እርሶም ያስቡት። የጃራ ወንዝ ሙላትና የውጭ ሴት እኮ አንድ ናቸው። አሁን የቢሻን ወንዝ አጥግቡ የዘነበለት ካፍ እስከ ገደፉ ቲፍ ብሎ ይሞላል። 2-3 ቀን ጣዩ ክርር ብሎ የዋለለት ደግሞ ድንጋዩ ፍጥጥ ይላል። የውጭ ሴትም አለሁ የምትለው ሲኖርና እጅ ሲሞላ ነው። የቤቷ የሆነች እንደው የማጀት የአቦ ጠበል ማለት ናት። የአቦ ጠበል ይኸው ዝንተ ዓለሙን እንደ ተንፎለፎለ ይኖራል። አብራ ይኖረችና የወለደች ሚስት አገኙም አጡ ያው ናት። ይህን እያወቁ ዝም ማለት የሚገባ አይደለም አሉ ጢማቸውን እያሻሹ። በሉ እንግዲህ ለማንኛውም ነገር ነገና ከነገ ወዲያ መልሱን እልክቦታለሁ አሉ የይቀመጡ ምልክት በእጃቸው እያሳዩ። የለም አልቀመጥም። ዳግመኛስ እንዲህ ያለውን ጉዳይ ለምን አንስቼው አላነሳው? ይሄ የዛሬው እኔን ሳይሆን ሊቀ መላእኩን የማስቆጣት ያህል ይብቃው። ከዋለና ካደረማ ጉዳዩ ተባብሶ ሽማግሌ የገባበትና የግዱን ይለይለታል። እኔ የጠላሁት ያንን ነው ብለው በስጨት አሉ። እስቲ እንዲህ ይሁን አሉ ቀኛዝማች ፋታ ለማግኘት። በመጀመሪያ እኔ ደርሼ ልመለስ። ግርማዊ ጃን ሆይ የዙፋን ንግግር አድርገው ፓርላማውን ሲከፍቱ መገኘት ይኖርብኛል። ይሄ የማይቀር ጉዳይ ነው። ከዚያ ስመለስ ረጋ ብለን እንደ ልባችን እንነጋገራለን። አሁን የተናገሩት ሁሉ ገብቶኛል። እስከዚያው በዚሁ ብንቆይስ? የለም እንነጋገራለን ብሎ ነገር አይጥመኝም። ከአዲስ አበባ እንደ ተመለስኩ አብረን እንሄዳለን ብለው ቁርጥ ያለውን ቢናገሩ ይሻላል። ቀኛዝማች የቄሱን አያያዝ እንደተረዱ ወዲያው አቅጣጫ ለወጡ። እኔ መቼ አይሆንም አልኩና እኔ የምለው እንዲያ ነው ሊቀ መላእኩ ያክብሮት አሉ ቄሱ ካፋቸው ላስ አደረጉና ያ ሌላውማ ቀላል ነው ብለው መስቀላቸውን አውጥተው አሳለሟቸው። የአሸናፊነት ስሜት ስለተሰማቸውም ተደሰቱ። የቀኛዝማች ሐሳብ ግን መንታ ሆነ። ኑ ነገሩ ተጠናቋል ተብለው የተጠሩ ይመስል ወይዘሮ እልፊከንዱ የጣት ውሃና ቁርሳስ ይዘው ገቡ። ቄሱ በፈገግታ አዩአቸው። የባልየው ፊት ጸጥ ብሏል። ባያስታውቅባቸውም ልባቸው ደንግጧል። ሴትየዋ የቄሱን ፊት እንዳዩ የነገሩን አዝማሚያ ስላወቁት ልባቸው ዘና፣ ፊታቸው ፈገግ አለ። መምሬ ተክለ ጊዮርጊስ ወስፋታቸው ተከፍቶና ልባቸው ተደስቶ ያሰኛቸውን ወሬ እያወሩ ቁርስ ሲያደርጉ ምንዳዬ እንዴት አደራችሁ ብሎ ብቅ አለ። ሳያስበው ማዕድ ላይ በመድረሱ ደጃፉ ላይ ቆም ብሎ እጅ ነሳ። ቀኛዝማች ከሁሉም ቀድመው እንዴት አደርክ ሲሉት ደህና አደርኮይ በጎ አደርኮይ አሉት። ቄሱ የእናቴ አባቴ አምላክ ይድፋ አሉ ሴትዮዋ በሆዳቸው። ገባ እንጂ ናግባ አሉት ቀኛዝማች። ምንዳዬ መሬቱን እያየ ቆየት ብዬ እመጣለሁ አለ ለመመለስ እያመነታ። እንዳደበንከኝማ ሳላደብን ብቀር ሰው አይደለሁም አሉ ሴትዮዋ በሐሳባቸው። ወዴት ትመለሳለህ? ና አሉ ሰውየው። እሺ ገባለሁ፣ ቤት ደረስ ብዬ ልምጣ ብሎ እጅ ነስቶ ተመለሰ። ሁለቱ በንግግር ብቻ ሳይሆን በዓይንና በሁኔታም ይግባባሉ። እቤቱ ገብቶ ከሚስቱ ጋር በወገሬ እንጀራና በሻህሬ ወጥ ቁርሱን ሲበላ በወሬ ጣልቃ ስለ መምሬ ተክለ ጊዮርጊስ ተነሳና አያሳቸው ሰውዬ ድሮ ወዳቸው ነበር፣ አሁን ግን እያደር ጠላኋቸው አለች ልኬ። ምን አረጉ? እንዲያው ነገረ ስራቸው ሁሉ ይገርመኛል። ሴትዮዋን ሲያዩ ችላ ይሉኛል።
እንዳይቀየሟቸው ይሆናል። የሰው ሆዱ አይታወቅም። ሴትየዋ እንዲሁ ጌታ ጥሎባቸው ስርስሯን ጭድና በሬ ያጣላሉ። ወይ ተናግረው አይወጣላቸው። ባህሪያቸው ቢሆን ነው እንዴት ዋላችሁና እንዴት አደራችሁ አትበሉ አይሏቸው። ለዚያውስ በምን ምክንያት? እኔማ ትዝብ ያልኳቸውና አንጀቴ ቁልፍ ያለው ከመስቀል አእም እንኳን ሰው ይመርጡበታል። ያንተን አላእሚ ለኔ ጊዜማ መስቀልም አያወጡ ባዶ እጃቸውን ያስሙኛል። ያኔ ታዲያ እየፈራው ነው ንከሻቸው ይለኛል። እዚህኛ ጎጆ እግር ጥሏቸው የገቡ እንደውማ ተርብ እንዳባረረ ውሻ ነው መጭ የሚሉት። ተውሃቅም እንኳን ረጭተው አያውቁም። እትልቁ ቤት የገቡ እንደው ግን ገና ቂጣቸው መሬት ሳይነሃ እስቲ ውሃ አምጡ ይሉና እሙን ትሉ ያረፍዳሉ። እኔ ታዲያ በጋን ሙሉ ባቀርብላቸውና እዚያው ተገትረው በዋሉ ላለሁ ብላ ማቆም መቀጠሏ ሳይለይ ከኔና ካንቺ ምን ይገኛል? እዚያ ገባ ባሉ ቁጥር መብል መጠጡ እንደልብ ነው። በያ ላይ ደህና ወሬ አለ። እኛ ጋር ምን አለ? ለዚያው ምሳቸው ሆነው ነው። እኛ ውለታቸውና ስግነታቸው ይበቃናል። እንዲያው ጨዋታውንና ነገሩን አልኩህ። እሱ ሰው ነክን ነው። ቄስ ከሞታ ያድን። እነ ቀኛዝማች ቁርሳቸውን በልተው እንዳበቁ ጠላ እየጠጡ ወሬ ይዘዋል። የቆየ ጉዳይ አንስተው በብዛት የሚያወሩት ሴትየዋና ቄሱ ሲሆኑ ሰውየውም አልፎ አልፎ ጣልቃ ይገቡና በመሃሉ በሐሳብ ፈረስ ይለያሉ። አዲስ አበባ ወይዘሮ ደጅጥኑ የሚኖሩበትን ግቢ በከተማ ወንድ ተታለው ልባቸው እንዳይሸነፍ እሳቸው እንደ ልብ መለስ ቀለስ እያሉ የሚከታተሉበትን አካባቢ ያሰላስላሉ። ወደ ቄሱ አመጣጥ መለስ ሲሉ ደግሞ እንኳንና ተራ የእምነት ቃል ያልሰጡበትን ተስፋና ቃለ ግዝትም ቢሆን እንዴት እንደሚከላከሉ ያውቁበታል። ሚካኤልንም እንደ አስፈሪ ጌታ ሳይሆን እንደሚገስጽ ታላቅ ወንድም ስለሚመለከቱት ጥፋታቸውን ተናዘው ይቅርታ ለመጠየቅ ጸሎትና ምልጃ ይበቃዋል። በአንዳች አስቸጋሪ ግዴታ ካልተያዙ በስተቀር ቢረቱም ማመን አይሆንላቸው። በሐሳባቸው የሚፈጥሩት ንዝንዝ አዲስ አበባ ድረስ ይዘልቅና ወይዘሮ ደጅጥኑ እዚያ ሲሆን ግድ የለም የሰውን አፈርቼ ዝም ብዬ ኖርኩ። እዚህ ደግሞ ለኔ ምን ብዬ ነው መንቃቃቴ? አረ ከማናንስና ነው ባጣ ቆየኝ መሆኔ? አረ ንሽቴ የቀረው ይቀራል። ዛሬስ ቁርጡን ንገሩኝ አሊያ እያሉ ሲያስቸግሯቸው ይታያቸዋል። በሌላ በኩል ደግሞ ባለቤታቸው የኔ ነገር እንዲሆን ወዲር አሄሄ ከተማም እንዲሆኝ ልኖር ከእንግዲህስ መጫወቻ አሁን ፈልጉ እያሉ በገቡና በወጡ ቁጥር ሲነዘንዟቸው ይታያቸዋል። ይህን ጉዳይ እንደ ተራ ነገር ችላ ይሉና ምኞታቸው ከፍ ሲል ደግሞ ከልዩ ልዩ እንደራሴዎች ጋር በመሰብሰብ እሳቸውም ስለመጡበት አካባቢ አስረድተው ሲደነቁ ዝናቸውም በባለስልጣኖች ታውቆ ጉዳዩን በንጉሱ ሰምተው ሲያስጠሯቸው ይታያቸውና ልባቸው በደስታ ይንደቀደቃል። ወይዘሮ እልፊ ከንዱም በበኩላቸው ወደ አዲስ አበባ ሄደው እሳቸው የአዲሱ ተሿሚ የቀኛዝማች በላይነህ ታፈሰ ሚስት እየተባሉ ባለ ጉዳዮች አማላጅ ሁኑኝ፣ ተይህ ተጉዳውጡኝ፣ ያላንቱ ማናለኝ እያሉ ደጅ ሲጠኗቸው ይታያቸዋል። መምሬ ተክለ ጊዮርጊስም የሚላክላቸውን ልብስና ስጦታ እንዲሁም እዚያው ድረስ ተጠርተው የቀኛዝማች ንስሐ አባት መሆናቸው እየተነገረ ከወዳጆቻቸው ጋር ሲያስተዋውቋቸው ይታያቸውና በተስፋ ፈገግ ይላሉ። እንደ ነገና ተነገ ወዲያ ሊነሱ ሲሉ እንዲህ እንደ ዛሬ ላኩብኝ። ሌላው ቢቀር ማጀት ይድረስ ሸኞታለሁ አሉ ቄሱ። እንዴት ምን በወጣውት እዚያ ድረስ ለምን ይደክማሉ? ለእርሶ ብዬ ሳይሆን እኔ እንደስ ይበለኝ ብዬ ነው። መጽሐፉም ሸኙ ይላል ቢልም እኔ ልክብኋለሁ። እውነትኩን ነው። የሹም ምልክቱ የአጃቢው ብዛቱ ይባል የለ አሉ ሴትየዋ። ታዲያ እሳቸውን አጃቢ ማድረግሽ ነው? ወይ ጉድ! ኧረ እኔ አልወጣኝም። አሁን ይሄን አጣሁትና ነው አያንቱ ነገር። ኧረ ይሄ ቀላል ነው።
ብሸኝስ ምን ነውር አለበት? ሰው እንኳንና የራሱን የሰው አገር ሹም ያጅብ የለ አሉ ለማግባባት። ለምን ይንገላቱብኛል ብዬ ነው። ክብርና ማዕረጉም ማለኔው ነው። እንዳለችው የሰው ብዛት ክብር ነው። ታቦትስ ግርማ ሞገስ የሚያገኘውና የሚያስፈራው ሕዝቡ ትልቁ ትንሹ ሲያጅበው አይደል? አሉ እየሳቁ። ቄሱ ተሰናብተው ሲወጡ ሴትየዋ ተከትለዋቸው መሰስ አሉ። አይ ጉድ! ከገዛ ልቤ ጋር መክሬ ይሁን ካላልኩ የሚያስገድዱኝ መስሏታል አሉ ሁለቱንም ከበስተጀርባቸው በንቀት እያዩ። ቄሱ በምንዳዬ ቤት አጠገብ ሲያልፉ ዘወርም አላሉ። ከአጥር ውጪ ገለል ብለው ከቀኛዝማች ጋር የተነጋገሩትን ነገር አንድ በአንድ ገለጹላቸው። ሴትየዋ ቀኛዝማችን በመጠራጠር በጣም ቅር ቢላቸውም ለጊዜው ሰው ከማሰልቸት ብለው ዝም አሉ። የቃጡትን ሌላውን የቂም በትር ግን አላነሱትም። ስለ ወይዘሮ ደጅጥኑ መሄድና አለመሄድም ምን ተባለ ብለው አልጠየቁም። ቄሱም በተንዛዛ ንግግራቸው ውስጥ የማጀቴዋን ቅምጥ ጉዳይ ከማጥላላት አልፈው እልባት አላስገኙለትም። ወይዘሮ እልፊ ከንዱ ጓጉተው የጠበቁት የዚህን መልስ እንጂ ስለ ራሳቸው መሄድና አለመሄድ አልነበረም። ሆኖም የመሄዳቸው ጉዳይ በቀጠሮ ቢቆይም ይኸው ከፊል ድል አስደሰታቸውና እስቲ ያችን ትንሿን ልጅሁን ዘርትሁንን እንድልካት ይመችሽ ብቅ በይ ብለውሻል በሉልኝ። እሜቴንም በጎ ሰንብተዋል ወይ እንደምን ሰንብተዋል ብላችኋል በሉልኝ አሉ ኮራ ባለ አነጋገር። ቄሱ ልጃቸው የምትጠራበትን ምክንያት ስለሚያውቁ ፊታቸው ፈካ። የሚላክላቸው እህል ታያቸውና እሺ እልካታለሁ ብለው ሄዱ። ሴትየዋ ወደ ቤት ሲመለሱ የምንዳዬን ጎጆ አዩና የጨፋ ሮቢቷ ጠንቋይ የነገረቻቸው ሁሉ ትዝ አላቸው። የመጣው ይመጣል ያሰብኳት አትቀር ብለው ጎጆይቱን ክፉኛ ገላምጠዋት ወደ ቤታቸው ገብተው አዳራሹ ውስጥ እንደተቀመጡ የቆየ የቅናት ትዝታ ይዟቸው ከነፈ። ከጥቂት ዓመታት በፊት ባልየው ወይዘሮ ደጅጥኑን እንደወሸሙ ሰሞን እንዴት ልባቸው ተቃጥሎ አንጀታቸው እንዳረረ አስታወሱ። ነገሩ እውነትና ሐሰት እየተቀየጠበት ትንሹ እየተለቀና ጥቂቱ እየበዛ በአሜታና በአሉባልታ ስለሚነግሯቸው የእልሃቸው መጠን እየተባባሰ ጠባያቸውን ግልጽ ቅናት ወረሰው። በቤት ውስጥ በሆነና ባልሆነው በሚረባና በማይረባው ሁሉ ዘወትር ንዝንዝና ማጉረምረም አበዙ። ነገሩ እየተባባሰ በመሄዱ አንድ የራሳቸው የቅርብ ዘመድና ከቀኛዝማች ጋር ይግባባሉ የሚባሉ ሰው እንደ መካሪ ተቆጥረው ሰውየውን በማነጋገር ባንተም ተው ባንቺም ተይ ዘዴ ያገም ጠቀም እርቅ አደረጉላቸው። ሰውየውም ራሳቸው ያልታወቀባቸው ባለስውር ቅምጥ ስለነበሩ ድርጊቱን እንደ በደል አልተመለከቱትም። ወይዘሮ እልፊ ከንዱም ጥቃትን እንደ ምስጢር ማወቅ እንጂ ለዘመድ መንገር መዋረድና ራስን ማቅለል መስሎ ስለሚታያቸው ሙያ በልብ ነው ብለው ካንጀት ሳይሆን ካንገት ችላ አሉ። በመካከላቸው የነበረው ጽኑ የባልና ሚስትነት መተሳሰብ፣ ፍቅርና ስሜት እያደር ቀዝቅዞ ልባቸውም ተራራቀ። የሴትየዋ ቅናት እንደ ረመጥ ይዳፈንና ባንዳች ተራ ሰበብ ሲጫር ይቀጣጠላል። በሰውየው ልብ ውስጥ የሌላ ሴት መውደድ ገብቶ ይጨፍራል። እውነትም ቀስ በቀስ ከሚስትነት ወደ ንብረት ጠባቂነት ዝቅ አሉ። የባልየውን ልብ ለመመለስና ከሳራምባ ማጀቴ የሚጓዘውን ንብረታቸውን ለመከላከል በስለት በደብተራ ጽሑፍ በቅጠል በጣሽና በስርማሽ በሽሆች ዱዓ ሞከሩት። አንዳንድ ጊዜ በአንዳንድ አጋጣሚና ሰበብ በጠንቋይና በደብተራ የተነገረው ነገር የተፈጸመ እየመሰላቸው ልባቸው ፋታ፣ ስሜታቸው እርካታ ያገኝ ነበር። ከሁሉም የፈሩና የጠሉት ግን ይህን በቡና ያኛውን በጠላ አጠጫቸው እያሉ የሚሰጧቸውን ልዩ ልዩ የተቀመመ እጽዋት ነበር። የልጆቿን አባት መድኃኒት አጠጥታ ገደለች እያለ አዳሜ መግባ መውጫ ሊያሳጣኝ
በገዛጀስ እንዴች ብያልነካትም ብለው ትበቃቸው ይመለሱ የለ በማለት ይተውት ነበር። አንድ ነገር በግላቸው አቅደው ለብቻቸው ማድረግ ይፈራሉ። ክፉኛ የቀኑለት ሁነኛ ሰው አይገኝም። እንዲህ ያለውን ነገር በውጭ ሰው ማንንም ታያቅና ታይሰማ ነው። እዚሁ በዚሁ ማጣጣው ይበዛል ይላሉ በልባቸው። ልባቸው ባለመተኛቱ የትም ሄደው የአባይ ጠንቋይ ወሬ ሲሰሙ የቅናታቸው ስሜት ይንተከተካል። የበቀል ፍላጎታቸው እንደገና ይፈራገጣል። በ15 ቀንም ይሁን በወር ማጀቴ ገበያ ሲወርዱ አልፎ አልፎ በአጋጣሚ ጣውንታቸውን አሻግረው ካዩ በጦር እንደተወጋ የዱር አውሬ ያቅበጠብጣቸዋል። ብዙ ጊዜ ጨፋሮ ቤት ስለምትኖር አንዲት ጠንቋይ ይሰሙ ነበር። በምን ሐሳብቤ ልሂድ ማለት ከጀመሩ አያሌ ወራት አልፈዋል። አጋጣሚው እንዲመጣ የተቀጠረ ይመስል ቀኛዝማች የሚሄዱበትን አገር አስታውቀው ለ2 ቀን ይሄዳሉ። ወይዘሮ እልፊከንዱ የያዟትን ይዘው እንዲህ ወደ አግላ ዘመድ ጠይቄ እመጣለሁ ብለው ቤት ለቤት አስወሩና ሸዋር ካብሽን አስከትለው ወፍ ሲንጫጫ ወደ ጨፋሮ ቤት ገሰገሱ። የሄዱበትን ቤት በቀላሉ አገኙት። ገና ገባ ከማለታቸው ካዳሚዋ ከየት እንደመጡ ጠይቃ ማንነታቸውን እንደተረዳች የወሰዱትን ጀባታ አይታ ደህና አድርጋ አስተናገደቻቸው። የማያውቁት ጉዳይ ያጋጠማቸው ይመስል ልባቸው ደለቀ። ተጨነቁ። ተራቸው ደርሶ 2 መጋረጃ አልፈው ወደ ውስጥ ወደ ዋናው ክፍል ሲገቡ ቤቱ በዕጣንና በብክቡካ ጢስ በሽቶና በሰንደል እንጨት ሽታ ታፍኗል። መጋረጃዎቹ የውጭኛው የቀይና የነጭ ጅንጉርጉር ሲሆን ውስጠኛው ግን ደም የተነከረ ይመስላል። ነጭ አጎዛ ላይ ክርክም ብለው ተቀመጡ። ከሳቸው ቀደም ብላ የገባችው ሴት ቡና የጠጣችበትን ሲኒ ለጠንቋይዋ ሰጥታ ከቡናዋ ተላ ጥንፋፊ ላይ የሚታዩትን ስብጥርጥር መስመሮች እያስነበበች በትንቢትና በራእይ መልክ የሚነገራትን በጥሞና ትሰማለች። ሴትየዋ ስለሚነገራት ጉዳይ ራሷን እያነቃነቀች ስታረጋግጥ ወይዘሮ እልፊከንዱም ሳይታወቃቸው አብረው እየነቀነቁ ከንፈራቸውን ይመጣሉ። የቤቱ ወለል ፊላና ቄጠማ ተነስንሶበታል። ከጠንቋይዋ በስተግራ ሲል በገንፎ ቢጤ ቅርጽ የተሰራ መደብ ላይ ውፍረት፣ መጠንና ርዝማኔያቸው የተለያዩ የእንጨት ከዘራዎችና ባላዎች ዙሪያውን ተተክለው መሃሉ ላይ ያለውን ትልቅ ጋቻ ጊርጊራ ከበውታል። የዕጣኑ ጢስ ያለማቋረጥ ይንቦለቦላል። ጠንቋይዋ ረጅም ዥንጉርጉር ልብስ ለብሰው ቀይ ጥለት የበዛበት ትልቅ አንገት ልብስ ተከናንበዋል። ክንብንቡ ግንባራቸውን ግራ ቀኝ ጉንጫቸውን ስለሸፈነው ፊታቸው ብቅ ለማለት የምትታገል ትመስላለች። ሁለቱም እጃቸው ላይ ቀለምና መጠኑ የተለያየ መቁጠሪያ ተጠምጥሟል። በየደቂቃው የልዩ ልዩ አድባሮች፣ ቆሌዎችና አውሊያዎች በተለያዩ የድምፅ ቃና እየተጠሩ በእናንተ መጀን ይባላሉ። ከወይዘሮ እልፊከንዱ በፊት የነበረችው ሴትዮ የሚነገረው ተነግሯት ትዕዛዝ ተቀብላ ወጣች። አዲስ የሚቆላው የቡናና ያለማቋረጥ የሚንቦለቦለው የዕጣን ጢስ ተደባልቀው ቤቱን የጭጋግ አፈና አስመስለው ጥይት ሽታ ሰጥተውታል። ያስጠነቆለችው ሴትዮ ወይዘሮ እልፊከንዱ ጎን ተቀምጣ ነገር እያሰላሰለች መሬቱን ታያለች። ከጥቂት ደቂቃዎች በኋላ ካዳሚዋ ትላልቅና የተለያየ ቀለማት ያላቸው ሲኒዎች በዋንዛ እርጥብ እንጨት ረከቦት ላይ ድርድራ ወደ ውስጠኛው መጋረጃ ገባች። ጀበናውም የአቦል ቡና እንፋሎቱን እያትጎለጎለ ከረከቦቱ ኋላ ካንገቱ ጎንበስ ከኋላው ፈንደድ ብሎ መስከን ይዟል። ጊርጊራው ላይ አዲስ ፍምና ዕጣን ተጨምሮ ቤቱ እንኩቶ የተነኮተበት መሰለ። ወይዘሮ እልፊከንዱ ከወሰዱት ልዩ ልዩ ቁጥርጣሪ ከፊሉ ቀርቦ ጀባ ተባለ። በተጨማሪም በጆሮ ሹክ ተባለላቸው። በካዳሚዋ የእጅ ምልክት ወደፊት ጠጋ ብለው ተቀመጡ። ከዚያ ቀደም በተደጋጋሚ የሚያውቁት ነገር ስለነበር ለእንግድነት ያህል ፈርቶ የቆየው ሰውነታቸው አካባቢውን በመላመዱ አካላቸው ዘና
ልባቸው ረጋ አለ። ጣጀባ አቦልጀባ አለች ካዳሚዋ። ጠንቋይዋ መቁጠሪያቸውን እያንሿሹ እጃቸውን እያሻሹና እየዘረጉ ፊታቸውን እያባበሱ መረቁ። ቡናው በእርጋታ ተቀርቶ ከሌሎቹ ሲኒዎች በተለየ ቀይ ሲኒ ለጠንቋይዋ ተሰጠ። ከዚያም ሌሎቹ በየተራ ያዙ። በወይዘሮ እልፊከንዱ ትእዛዝ ከቤት ውጭ የተቀመጠችው ሸዋርካብሽ ግን ምላሱን እያወጣ የላይ ከንፈሩን እንደሚልስ ሕፃን የበሩን ባጥ እየዳሰሰ በየቀዳዳው ከሚወጣው የዕጣን ጢስና የቡና ሽታ በቀር ያየችውም የሰማችውም ነገር አልነበረም። ወይዘሮ እልፊከንዱ ያሰቡና የጀመሩት ነገር ካላቃታቸው በቀር ለግል ጥቅማቸው የሚሰሩት ነገር ሁሉ እንዲታይና እንዲሰማባቸው አይፈልጉም። አቦልና ቶና በዝምታ ተጠጡ። በረካው ከመቀዳቱ በፊት የተወቀጠ ዕጣንና ጠጅ ሳር አዲስ ቡክቡካና ወይባ ማጨሻው ላይ ሲደረግ ዘንጎቹና ባለዎቹ በጉም ውስጥ የቆሙ አርጩሜዎች መሰሉ። ወይዘሮ እልፊከንዱ የጠጡበትን ሲኒ የቡና አተላ ቀስ በቀስ እያጋደሉ ካጠነፈፉት በኋላ ቀሪው አተላ ረግቶ የራሱን የመፋሰሻ ሸንተረራማ ስዕል መስራቱን እንዳዩ ከራሳቸው ተስፋና ፍላጎት ጋር ለካዳሚዋ አቀበሏት። ሰጠችላቸው። ልባቸው እንደገና ተንደቀደቀች። ምኞታቸው ተጠቃሎ ሲኒው ሆድ ውስጥ ገባ። ጠላቶቼ ናቸው የሚሏቸው ሰዎች ውድቀት ከሲኒው ከርስ ውስጥ ሲወጣ ታያቸው። የጠንቋዩዋ ዓይን ሲኒው ላይ ተተከለ። አጀብ እኮ ነው እናንተ ወዬ! እስቲ አሁን በሰው ርዚቅ እንዲህ ባይሆኑ ምን አለበት? ከየት አገር ነው የመጣሽው? አሉ ጠንቋዩዋ በክንብንባቸው ጠርዝ እያዩ። ከሳራምባ። ምነው በክፉ የሚያይሽ በዛ? ምነው ምሰሶሽና እናኢው ግርግዳሽን ሰርሳሪው በዛ? አጀብ እኮ ነው። ዙሪያውን አሰፍስፈው ከበውሻል። አንቺም ዝም ዝም ታበጃለሽ። ምንድነው ችላ ችላ ምትዩ? ምን አባቴ ላድርግ? ቢቸግረኝም አደል በአንቱ መጀን ብዬ መምጣቴ አሉ እንባቸው እየመጣና ድምፃቸው እየሰለለ። አይዞሽ፣ አዛሽን ሁሉ እንጠራርግልሻለን፣ እንደ ጤዛ እናረግፍልሻለን። ወፈር ያለች መልከ መልካም ሴት ከሩቅ ቆማ በክፉ ዓይኗ ታይሻለች። ነገሩ ገባቸው። መልከ መልካም የሚለውን ቃል ግን ጠሉት። ተጠንቀቂያት፣ መርዛ ይዛሻለች። የቤትሽን ዋልታ ትነእንአው ጀምራለች። አይዞሽ፣ አታስቢ፣ እጅ እግሯን እንይዝልሻለን። እህል ውሃዋን እናደርቀዋለን። እዚያው ቤትሽ ጥግ የቆመው ሰው ይታየኛል። ትልቅ ዛፍ በላዋ አለ። ግንዱን ጥርቅም አርጎ ይዟል። አጭርም ረዥምም አይሉት፣ እጅግም ላይን አይሞላ። ተወዲያ ወዲህ ይራወጣል። አይበጅሽም። ትልቁን ዛፍ አትንኪው። የአገር አድባር ነው። ዛፉን ሙጥኝ ማለቱ ለምን ብሎ ነው? ወዲያው መንጭሽ ጣዩ። አብሽሪ፣ እሱን ተስሩ እንነቅልልሻለን። ሩህያው ተሰነበተች አጥፊሽ ነው። አይዞሽ፣ በልብሽ ያለውን ፈጥሚው። አብረንሽ ነን፣ አብሽሪ ብለው አስተማማኝነትን በሚገልጽ አኳኋን በጎርናና ድምፅ ተናገሩ። ወይዘሮ እልፊከንዱ ጎንበስ ብለው መሬቱን ከሳሙ በኋላ መጀመሪያ ወደ ነበሩበት ተመለሱ። ሁለቱ ሴቶች እጅ ነስተውና ተስለው ሲወጡ፣ ሁለት ወንዶች ተራቸውን ይጠብቁ ነበር። ሴትዮዋ ወደ ሳራምባ ሲመለሱ ሌላ ወሬ ከማውራት በቀር ሳት ብሏቸው እንኳ ከጠንቋዩዋ የሰሙትን ነገር ለሸዋርካብሽ አላጫወቷትም። እሷም ምን ተባሉ ብላ አልጠየቀችም። ልኳን ታውቃለች። ወይዘሮ ደጅጥኖም በበኩላቸው ጨፋሮቢቷ ጠንቋይ ዘንድ ሄደው የሚባሉትን ተብለው ደስ ብሏቸው ነበር። ሰው ሁሉ በየተራ ጠንቋይ ቢጠይቅ አንዱ የሌላው ጠላት፣ ሁሉም የሁሉም ጠላት ይሆናል። ወይዘሮ እልፊከንዱ የጨፋሮቢቷን ጠንቋይ ገለጻና የነበራቸውን እኩይ ምኞት አዋህደው በምንዳዬ ላይ አነጣጠሩ። አይበጅሽም ወዲያ መንጨሽ ጣዩ የሚለው አባባል ፋታ ነሳቸው። ቀኛዝማችን ይህን ሰው ተዚህ ቤት አስወጡልኝ፣
ወዲያ ወደሚሄድበት ይሂድ ብሎ ከመጠየቅና ከሳቸው እምቢታና ቁጣ ጋር ከመፋጠጥ ይልቅ ሌላ ስውር ብልሃት ፈልጎ ምንዳዬን እስከ መጨረሻው ማስወገዱ የተሻለ ሆኖ ታያቸው። ምኞታቸው ውሎ ቢያድርም ከሌላ አቅጣጫ ከተነጣጠረ ደባ ጋር ተቀናጅቶ ምስጢራዊ ሴራቸው ፈር ያዘ።